ከኔ ጋር ቆይታ እናደርጋለን። ልዑል ራስ አስፋወሰን አስራተ ካሳ ዛሬ በአውሮፓ ፓርላማ ተገኝተው ነው በጣም በርካታ ጉዳዮች ላወራቸው የነበረባቸው ጉዳዮች ሁለት ጊዜ ተምኔል ቀይረናል። ዛሬ ሁለት ፕሮግራሞች ማለቴ ነው። አንደኛው ቀደም ብሎ በእነ አብይ አህመድ ጀነራሎች የጦር ስምሪት ዙሪያ ልናወራ ነው የመጣነው የነበረው። በርካታ ሌሎች ተጨማሪ መረጃዎች አሉ። የአማራውን ትግል ለመክፈል የተመደበውን ገንዘብ እነማን ስምሪት እንደተሰጣቸው ይሄንን ሁሉ በደንብ በሚገባ መረጃዎች እየወጡ ስለሆነ እሱ ላይ ልናወራ እየተዘጋጀን እያለን ነው ልዑሉ የአውሮፓ ፓርላማ ላይ ቀርበው ንግግር እንደሚያደርጉ መረጃዎች የደረሱን ማለቴ ነውና መረጃውንና ንግግራቸውን ከሰማው በኋላ ግን ለመጀመሪያ ጊዜ ከዚህ በፊት በቃለ መጠየቅ አውቃቸዋለሁ፣ በግልም በተለያየ መንገድ በተለያየ መድረክ ላይ አውቃቸዋለሁ። ግን አሁን የአማራ ትግል የዚህ ወጣቱንና የብሔርተኛውን ኃይል በአማራነት ማዕቀፍ ውስጥ የሚታገለውን ኃይልና ነባሩን ደግሞ በተለያየ መንገድና በተለያየ ማዕቀፍ ውስጥ ያባከነው እጅግ ከፍተኛ ሀብትና ሪሶርስ አለ። በተለይ ደግሞ ሂውመን ካፒታል። እነዛ ሀብቶቻችን፣ እነዛ እውቀቶቻችን፣ እነዛ በርካታ ሀብቶቻችን እየተሰበሰቡ አንድን ዓላማ እና አንድን ትግል በመደገፍና በማቆም ረገድ እያንዳንዳቸው የየራሳቸውን ሚና እየተወጡ እንዳሉ ተመልክቻለሁ። ቺዝ ለኔ ዲፕሎማቲክ ብሬክስሩ በአማራ ትግል ውስጥ እጅግ 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 ወሳኝ የሆነ ምዕራፍ አድርጌ ቆጥሬዋለሁ። ኦኬ፣ እጅግ ወሳኝ ምዕራፍ፣ ዌል አርቲኩሌት፣ እጅግ በጣም የሰለጠኑ በደንብ የተማሩ ችግሩ የገባቸው የማስረዳት ውስንነት የሌለባቸው ነገሩን በደንብ በሚገባ የአማራን ሕዝብ ታሪካዊ አቅም በሚመጥን አግባብ በእነዚህ የአውሮፓ ዲፕሎማቶች ፊት የአማራ የኢትዮጵያ ጉዳይ በሚገባ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ በሚገባ ሲነገር ዛሬ ተመለከትኩ። አማራ አቅሙን መጠቀም ጀመረ እንድል የሚያስችሉኝን ነገሮች ዛሬ በግልጽ ተመለክቻለሁ። I'm so happy for my people. ለወገኖቼ በጣም 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 ደስ ብሎኛል። ለሀገሬም በጣም ደስ ብሎኛል። እነዚህን እምቅ ሀብቶች፣ እነዚህን እምቅ አቅሞች የትግልህ አካል አድርጎ መጠቀም መቻል ትንሣኤ ነው። I tell you ይሄ ትግል እንዲያሸንፍ ከፈለግ እነዚህን አቅሞች ማንቀሳቀስ ይጠበቅብሃል። በወታደራዊ ዘርፍ የምትፈጥረው ኬፓቢሊቲ አለ። እንዳልኩት አሁን የገጠመንን ፈተና ብቻ ሳይሆን ቀጣዩንም የሰላም ምዕራፍ መምራት የሚያስችል አቅም፣ ህዝባዊ አቅም፣ በአማራው አንድነት የተማከለ አቅም ላይ የተመሰረተ እና ከሌሎች ኢትዮጵያውያን ጋር በሚደረግ በሐቀኝነት በቅንነት እና ሀገርንና የሀገርን ጥቅም ታሳቢ ባደረገ ትብብር ዙሪያ ላይ ከሚፈጠሩ አቅሞች ባሻገር በተለያየ ዘመን በተለያየ ትግል አሰላለፍ ውስጥ የነበረውን የተበተነ የአማራ አቅም ወደ አንድ ማዕከል ማስተባበር የዚህ ትውልድ ኃላፊነት ነው። ያንን መተግበር መጀመሩ እጅግ 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 የሚያኮራ ነገር ሆኖ ተመልክቼዋለሁ። ለመጀመሪያ ጊዜ በአማራ ጉዳይ ላይ በአንድ ትልቅ መድረክ ላይ አማራን የሚመጥን ንግግር፣ አደጋውን የሚመጥን ግንዛቤ፣ ጥልቀት ተመልክቻለሁ። ኦኬ፣ ዝም ብሎ ተናጠልና የግልፍተኛ የሆነ አካሄድ ሳይሆን በደንብ መሰረት ያለው ምን መጠየቅ እንዳለበት የሚያውቅ መድረኩ ላይ ማን እንዳለ የሚያውቅ ምን እንደሚፈልግ የሚያውቅ ህዝባችን ምን እንደገጠመው የሚረዳ ሀገሪቱ ምን እንዳጋጠማት የሚያውቅ ቀጣይ መፍትሄዎችን ልዩነቶች በተነሱት ነገሮችም ላይ ኦፍ ኮርስ የራሴም አንዳንድ ሪዘርቬሽኖች ይኖሩኝ ይሆናል፣ ግን ከሚገባው በላይ የአማራም የቤተ ክርስቲያንም አደጋ በሚገባ የተገለጠበት መድረክ ሆኖ ተመልክቼዋለሁ። ሪሊ በጣም 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 የሚያስደንቅ ነው። ይሄ
አሁን ትግሉን አሸናፊ ያደርገዋል። ለምንድነው አሸናፊ የሚያደርገው ይህን ትግል ነው? እነዚህ ሀብቶች የአማራ ሀብቶች ቀላል ሀብቶች አይደሉም። እኔ በዚህ ሀገር መጥቼ በየአካባቢው ላይ በተናጠል የማገኛቸው በየጊዜው የምቀበላቸው ሰዎች ኢትዮጵያ እንደዚህ አይነት ሀብት አላት ወይ? አማራ እንደዚህ አይነት ልሂቃን አለው ወይ? እንደዚህ አይነት ሀብትና ልሂቅ ካለው በዚህ ደረጃ ባሉበት ሀገራት በዚህ ደረጃ ኢንፍሉዌንስ የሚፈጥሩ ይሄን ያህል አቅም ይሄን ያህል እውቀት ያላቸው ግለሰቦች ካሉ በዚህ ደረጃ እንዴት ህዝባችንና ወገናችን ተጋላጭ ሆነ? በዚህ ደረጃ የሚሰደድ ህዝብ እንዴት ሆነ? የሚገደል ህዝብ እንዴት ሆነ? የሚለውን እንድጠይቅ በተደጋጋሚ እንትን የሚለኝ ነገር የነበረው እሱ ነው። በየአካባቢው የማገኛቸው ሰዎች is unbelievably unmatched የሚገርም አቅም ያላቸው ናቸው። ባሉበት አካባቢ ላይ አንቱ የተባሉ ናቸው። በሚመሩት ተቋማቶች እጅግ የተከበሩ ናቸው። ግን በአማራ ትግል ውስጥ አላያቸው፣ በወገናቸው እልቂት ውስጥ አልመለከታቸው። ይህን በማስቆም ረገድ ሲመሩ አላያቸው። ወደ አደባባይ ወጥተው ኃላፊነት ሲወስዱ ዲፕሎማሲውን ሲያሳልጡ አልመለከታቸው። ለመጀመሪያ ጊዜ እነዚህ ሁሉ ኃይሎችና የአቅሞች መጣመር ጀመሩ ነው እያልኩ ያለሁት። ይሄ ለኔ ኢትዮጵያ ወደ ነበረችበት ቁመና ወደፊትም ልትሆን ወደምትፈልገው ቁመና እንድትመጣ የተጋረጠበትን አደጋ ብቻ ሳይሆን በቀጣይ ተመሳሳይ አደጋ እንዳይገጥማት ለማድረግ በሚደረግ ጥረት ውስጥ እጅግ መሰረታዊ ሚና ሊጫወቱ የሚችሉ እጅግ ግዙፍ አቅሞቿን እንድትጠቀም የሚያስችሉ እድሎች እየተፈጠሩ ያሉ ይመስለኛል። በዚህ ሂደት ውስጥ I really want to understand የአፋብንን ሚና። አፋብን ይሄን አቅም እያስተባበረ ነው ወይስ just randomly እየሆነ ያለ ነው? ይሄ ነገር ስፖንታኔስ ከሆነ አፋብን ካልመራው በጣም ነው ማዝ ነው። ግን አፋብን እነዚህን ጉዳዮች ተረድቶ እነዚህን አቅሞች ተገንዝቦ በዓለም አቀፍ ደረጃ በዚህ ደረጃ አቅም የፈጠሩ ተጽዕኖ መፍጠር የሚችሉ ግለሰቦችን የትግሉ ማዕከል አድርጎ ማንቀሳቀስ ከጀመረ ግን እና ጀምሮም አሁን ያንን ነው እያየው ያለሁት ነው እያልኩ ያለሁት። በየቦታው የማያቸው ነገሮች የሚገርም ዴሊብሬሽን፣ በየቦታው የማያቸው ነገሮች የሚገርም ቅንጅት፣ ጥልቅ መረዳት፣ ከረጀስ የሆነ ዲፕሎማሲ በየዘርፉ ካጋጠሙን አደጋዎች ብቻ አይደለም አማራጭ ሐሳቦችንም ታሳቢ ያደረገው not only we need justice ፍትህን እንፈልጋለን ብቻ አይደለም። ቀጥሎ በሚኖረው ሽግግር ውስጥ ሀገራት የህዝብን ትግል ታሳቢ ያደረጉና በኢትዮጵያ ውስጥ ሊመጣ ያለውን ለውጥ ታሳቢ ያደረገ ዝግጅት እንዲያደርጉም ጭምር ራሳቸውን፣ ፖሊሲያቸውን፣ ስትራቴጂያቸውን ከኢትዮጵያ ለውጥ ጋር አላይን እንዲያደርጉ ለማድረግ የሚያስችሉ ዛሬ የሚሰሩ ስራዎች ለኔ በጣም መሰረታዊ ናቸው። ኦኬ ጦርነቱን የምታሸንፈው በርሊንም ላይ ነው። ኦኬ በኢትዮጵያ ውስጥም የተለያዩ የጦር አውደ ግንባሮችም ላይ ነው። በየዘርፉ በሚኖሩ የዲፕሎማሲ አውደ ግንባሮችም ጭምር ነው አይደለም። ስለዚህ ልዑሉ ያቀረቧቸውን እና በመድረኩ ላይ ተገኝተው አንድ አባትም ተገኝተዋል። ለእሳቸውም ትልቅ ክብር አለኝ እዛ በመገኘታቸው እና ባደረጉትም ንግግር ደስተኛ ነኝ። ይበልጥ የዳበረ መልእክት መተላለፍ የሚችልበት እድል ይኖራል። ወደፊት ብዙ ይሰራበታል። ምንም ችግር የለውም ብዬ አስባለሁኝ። በደንብ በተደራጀና በተዘጋጀ መድረክ እንዲህ አይነት መድረክ ላይ ስትቀርቡ ወገኖቻችን፣ ወንድሞች፣ አባቶችም ጥሩ ዝግጅት አድርጋችሁ የምትናገሩትን በሚገባ ለክታችሁ መቅረብ ይኖርባችኋል። ስለዚህ መድረኩ የእናንተ ብቻ አይደለም፣ የህዝብ መድረክ፣ የትውልድ መድረክ፣ የሀገር ምጥ የሚገለጥበት መድረክ ስለሚሆን በዛ ልክ መጠነ ሰፊ ዝግጅት እየተደረገ መገኘት ያስፈልጋል። ለወደፊቱ ይሄ ነገር የልዑሉን ግን ንግግር የልዑል ራስ አስፋወሰን አስራተ ካሳን ንግግር ግን ልተርጉመው፣ በተናጥል ላቅርበው፣ እንዴት አድርጌ ከእናንተ ጋር ልሰማው እንደሚችል አላውቅም። ምክንያቱም እያስቆምኩ በመሃል ብተረጉመው ጥሩ ስሜት አይፈጥርም ለአድማጮች። ሙሉውን እንግሊዘኛውን ደግሞ ባሰማችሁ ብዙ እንግሊዘኛ እንሰማም
ማይሰማ ደግሞ በርካታ በሳተላይት እየሄደ ነው። በነገራችን ላይ ይሄ ፕሮግራም በጣም ብዙ ሚሊዮን ህዝብ ኢትዮጵያ ውስጥ እየተከታተለው ስላለ ማለት ነውና እሱንም ጭምር ላይክ እየተረጎምን ወይ ደግሞ አዊሽ ላይክ በርካታ ሰራተኞች ኖረውን በፍጥነት ይሄንን የትርጉም ስራ ሰርተው ቢያንስ እንግሊዘኛውን በድምፅ ስናጫውት በጽሁፍ ደግሞ የእሳቸው ንግግር ከስር የሚሄድበት ሁኔታ ቢኖር አማርኛ እንግሊዘኛውን የማይሰሙ ዜጎቻችን ወገኖቻችን አማርኛ ከስር የሚሄደውን በአማርኛ የሚተላለፈውን ደግሞ እንዲሰሙት ለማድረግ ቢቻል ደስ ይለኝ ነበረ። ግን እንግሊዘኛውን እንስማና ከዛ በኋላ እኔ የተወሰኑትን ሐሳቦች ሰምራይዝ ለማድረግ እሞክራለሁ። የሚያነሷቸውን ቁልፍ ኮር የሆኑ ነገሮች ለማስቀመጥ እሞክራለሁ። በጣም ደስ ብሎኛል። ምክንያቱም ይሄ ትልቅ ህዝብ በሚመጥነው ቋንቋ በደሉ አልተነገረም። በሚመጥነው ልክ ችግሩ አልተገለጠም። የገጠመው ቤተክርስቲያን የገጠማት አደጋ፣ ህዝባችን የገጠመው አደጋ በሚገባ አልተገለጸም፣ አልተተረከም፣ አልተነገረም ብዬ ነው የማስበው። የምናወራቸው ብዙዎቹ አሃዞች ናቸው። ድሮን ስትራይክ ነው የምንለው but the problem is far more than that, ከድሮን ስትራይክ በላይ ነው ጥፋቱ። ኦኬ ዲፕሎማሲው ጥፋቱን ከማስገንዘብ እና ዳውን አብይ ከማለት በላይ ነው ዲፕሎማሲው። ኦኬ መዘጋጀት ያለብን ለለውጥ ነው። አላርምድ ነው የሆኑት አውሮፓውያኑ ዛሬ። በነገራችን ላይ በጣም ሻክድ ነው ያደረጉት። ምክንያቱም በሚገባ ቋንቋ ነው የተገለጸው፣ በባለሙያ ነው የተገለጸው። ኤክስፐርቲዝ ነበር መድረኩ ላይ የታየው። በታሪክ በዲፕሎማሲ በስነ ልሳን በስነ ቋንቋ እጅግ የረቀቀ እውቀት ያላቸው ታሪክን በደንብ ማገናዘብ የሚችሉ የሀገሪቱን ቋንቋ፣ እሴት፣ ባህል፣ መንፈሳዊ ትውፊት በደንብ የሚገነዘቡ ሰው ናቸው መድረኩ ላይ የተገኙት እና በእውነት በእድሜያቸው በመኖራቸው በእውነት በጣም የተደሰትኩበት እና ረጅም ዕድሜም እንዲሰጣቸው የተመኘሁበት ዕለት ነው እና እንደሳቸው አይነት ግን በጣም በርካታ በተለያየ ስርዓት ውስጥ ያገለገሉ ግን በተለያየ ምክንያት እርስ በርስ ሆሪዞንታሊ አንዳንዴም ቨርቲካሊ በነበሩ በርካታ ልዩነቶች ምክንያት አቅማችን እንዳይሰበሰብ የሆነ አንዱ ወደፊት ሊመጣ ወይንም ደግሞ ወገኑን ሊያገለግል ሲመጣ ከፍተኛ ጥቃት እንዲሰነዘር እየተደረገ አማራው አቅሙን እንዳይጠቀም ሲደረግ የነበረ ማህበረሰብ ነው። ሀብቱን እንዳይጠቀም የተደረገ ማህበረሰብ ነው። ወገኖቻችን ያለ አንዳንዶቻችን ፍቃድ መተው ወገኖቻቸውን ማገልገል የማይችሉ እስኪመስል ድረስ ማለት ነው። ምን ይሰራሉ እየተባለ በመጡ ቁጥር እየተዋከቡ እንዲሸሹ በማድረግ አቅማቸውን ለወገኖቻቸው አገልግሎት እንዳያውሉ ሲደረግ እመለከታለሁ። በዚህ በአሜሪካ ሀገር እጅግ በጣም ከፍተኛ እውቀት ያላቸው በጣም ከፍተኛ አቅም ያዳበሩ በተለያየ ስርዓት ውስጥ በተለያየ መንገድ ያገለገሉ ግን ደግሞ ዛሬም ከፍተኛ አስተዋጽኦና አበርክቶ ሊኖራቸው የሚችሉ ሰፊ የልሂቅ መሰረት ሰፊ የልሂቅ ቤዝ ወይንም ደግሞ የምሁራን ቤዝ ያለው ማህበረሰብ ነው። ማህበራዊ ካፒታሉ ቀላል አይደለም። አማራ ፋይናንሻል ካፒታሉ ቀላል አይደለም። በጣም ከፍተኛ አቅም ያለው ህዝብ ነው። ይሄንን አቅም ሲነርጃይዝ ማድረግ ይኖርብናል። ይሄንን አቅም ማስተባበር ይኖርብናል። ዛሬ በዚህ መድረክ ላይ የተመለከትኩት ነገር በእርግጥም መጪውን ዘመን ዲፋይን ያደረገልኝ ነው ለኔ። እኔ እና አፋብን በእውነት በዚህ ረገድ ላይ እና ይህንን እነዚህን አቅሞች በማስተባበር ረገድ የሚገርም ስራ እየሰራችሁ ነው ያላችሁት። በተለይ በአፋብን በውጭ ጉዳይ ላይ የምትሰሩ ልጆች የሚደንቅ ስራ እየሰራችሁ እንደሆነ አውቃለሁና በደንብ አቅማችሁን አዳብራችሁ እናንተም በዚህ ከውጭ ሀገር ጋር ካለው ከዚህ አቅም ጋር ትስስር እየፈጠራችሁ በሚገባ መጪውን ዘመን የዋጀ የህዝባችንን ጥቃት ብቻ ሳይሆን ተስፋ የምናደርጋትንም ሀገር የሚመጥን አቅም ለማሳየት የሚያስችል ዝግጅት መደረግ ያለበት ጊዜ ላይ እንገኛለን። ቢኮዝ በግልጽ ወደ ሌላ ምዕራፍ እየተሸጋገርን እንዳለን ግልጽ እየሆነ ስለመጣ ማለት ነው። ላሉባልታ አልተገኙ፣ ልዑሉ ለስድብ አልተገኙ፣ ስሜትን ለማንጸባረቅ አልተገኙ። በጥልቅ እውቀትና ምርምር የዳበረ በጣም ሪች የሆነ ሀገሪቱና ከሀገሪቱ የሚቃጣን ጥቃት በወገኖችና በህዝብ ላይ የሚቃጣን ጥቃት ከፖሊሲው አንጻር ቃኝተው ከህግና ከመዋቅሩ አንጻር ቃኝተው እጅግ በሚያስገርም ሁኔታ አቅርበውታል።